አብዛኞቻችሁ በዚህ ማሽን ታቁኛላችሁ ብዬ አስባለሁ። ምክንያቱም ኤግዚቢሽን ማዕከል ላይ በጣም ብዙ ሰው ገዝታችሁኛል። የትኛውም ሀገር ባዛር ላይ ደብረ ብርሃን በጣም አብዛኛው ሰው በመልቲ ማግ ነው የሚያቀኝና ይህ ማሽን አብዛኛው ጊዜ ይጠፋል ይመጣልና አብዛኞቻችሁ እየደወላችሁ የምትጠይቁኝና እሺ ብዬ ለጠፋውባችሁ በጣም ይቅርታ እያልኩኝ አሁን ግን እንደ አዲስ ስለገባ ስጋም ዱለትም ሱፍም ተልባ ምንም ነገር የማይበገረው ታውቃላችሁ እየሰራው ነው ማሳያችሁ ብዙ ጊዜና በጣም ወደው ከሚሸጠው በጣም መኮራበት መፍጫ ነው። ይህ መፍጫ ለማግኘት ኪዱ ገበያ ጋር ደውሉልኝ ያላችሁበት ማድረስ እችላለሁ። ዋጋ በውስጥ አውሩኝ። በጣም ወደው ማሽንና ኮርቼ የሚሸጠው እቃ ነው። ለልጅ ልጅ መተላለፍ የሚችል ውሃ ገባበት፣ ወደቀ፣ ተሰበረ፣ ተቃጠለ ብለን ማንሳቀቅበት ማሽንና በቃ ሁሉ ጊዜ ኪችናችን ላይ መጥፋት የሌለበት እቃ ነው ብዬ አምናለሁ። ተወዱታላችሁ፣ ወዳችሁታልም። ብዙዎቻችሁ ገዝታችሁኝ በጣም ደስተኛ ናችሁ። ባይ ነፃ በሚባል ዋጋ ለስጋ፣ ለሽንኩርት፣ ለጁስና የተለያዩ አትክልቶችን ስላይስ የሚያደርገው ይሄን እቃ ለእናንተ እንደምታዩት ይሄ የመጀመሪያው የሽንኩርት መፍጫ ሲሆን ምላጩን ቀይረንለት ደግሞ ስጋ መፍጨት ያስችለናል። ይሄኛው ደግሞ የጁስ መፍጫ ሲሆን የራሱ ኤክስትራክተር ያለው ነው። አነስተኛ ደግሞ ለሚጥሚጣ፣ ለሱፍና የተለያዩ ነገሮች መፍጨት የምታስችለን ጁስ መፍጫ ያላት ናት። ትንሿ ደግሞ ለቡና፣ ለቅመማ ቅመምና የተለያዩ ነገሮች መፍጨት የምታስችለን 4 በ1 የሆነ የተለያዩ አትክልቶችን ደግሞ ስላይስ ማድረግ የሚችል በባደለሽ ብራንድ የቀረበ ሁሉም ሰው የሚያውቀው በጣም ኳሊቲ የሆነ ጽድት ያለ ሙሉ የ1 ዓመት ዋስትና ያለው እቃ ነው። ይሄን እቃ ለማዘዝ ባይለው አደውላችሁ ማዘዝ ይችላልላችሁ። ሰላም እንዴት ናችሁ? መልቲማግ እንደነገርኳችሁ መሰረት ቤታችን ሊኖር የሚገባው መፍጫ ነው። ከደረቅ ቅመም ጀምሮ ለሞተር በጣም አስቸጋሪ የሚባሉት ከቅባታማ እህሎችን፣ ሱፍ፣ ተልባ የሚፈጭልን ብቸኛ ማሽን ነው። ከሌላው ለየት የሚያደርገው አክላሪክ መሆናቸው ነው። ወድቆ አይሰበርም። ሞተራቸው ውስጥ ምንም አይነት ውሃ ቢገባ አይቃጠልም፣ አይጨስም። የ1 ዓመት ህጋዊ ዋስትና ያላቸው እቃ ናቸው። ማዘዝ ለምትፈልጉ ስልኬ ባዮ ላይ ያለ አወርዳ ለምትፈልጉ እና ኤግዚቢሽን ማዕከል አዲስ አበባ ላላችሁ ኤግዚቢሽን ማዕከል አዳራሽ 1 ቁጥር 5 ላይ ነው። መጣችሁ ማየት ትችላላችሁ። ማየት ማመን ነውና እቃውን የምታውቁት ከዚህ በፊትም ደውላችሁልኛል። እቃውን የምታውቁት ወይም የምትፈልጉት ያላችሁበት ቦታ ማድረስ እንችላለን። ሞተሩን እንደምታዩት